ቢያንስ አሟሟትህ ያምራል። እንደፈለገው አይቆራርጥህም፣ እንደ ክትፎ አይከታተፍህም በገጀራ ራሱም ስለሚፈራ መከላከያ ካለ በእጅ ጦር ካለ ሰይፍ ካለ መሳሪያ በታጠቅ ከሩቅ ሆኖ ተኩሶ ነው የሚገልህ። ሞት የክብር ሞት ይሆናል። ቢያንስ እንኳ ለውሻ ከሮጡለት ለሰነፍ ለደንቆሮ ለማያውቁት ደግሞ ከሸሸህለት በቃ ፈሪ ምንጊዜም ቢሆን በቃኝ አያውቅም። አውራ በሬና ቅጥቅጥ በሬ ወይም አውራ ሰንጋና የተኮላሸ ሰንጋ ይገጥማሉ፣ ይዋጋሉ። ለተወሰነ ጊዜ ብቻ ነው የሚቆመው ያን የተኮላሸው ቅጥቅጡ በሬ። ወዲያውኑ አውራውን መቋቋም አይችልም፣ ይሸሻል። አውራ በሬ ግን ሙሉ አካል ስለሆነ ሙሉ ልብ ስለሆነ ሙሉ ድፍረት ስላለው ንቆት አይከታተለውም። በአጠገቡ ሳር ሲነጭ ውሃ ሲጠጣ አይጣላውም። አቸንፎታልና ተቁም ነገር አይቆጥረውም፣ ንቆ ይተወዋል። ያ ግን በእውነት እነግርሃለሁ ያ የተኮላሸው ቅጥቅጡ በሬ ግን ካቸነፈ ገደል ብትገባም አብሮ ገደል ይገባል። ውሃ ብትጠልቅም አብሮ ይጠልቃል። ከፍርሃቱ የተነሳ አይለቅህም፣ አይተውህም። ስለዚህ ፈሪውን አትጠብቀው። የበለጠ ጭክንናውን እያጨከነ ያሳድድሃል፣ ያጠፋሃልና። ስለዚህ መደራጀት፣ ራስን መጠበቅ አስፈላጊ ነው ወገኔ። እየሰማን ነው አሟሟትህን፣ አገዳደልህን። ሰዎችም የሚያስተላልፉትን እየሰማሁ ነው። በክርስቶስ ፊት ምን ሊመልሱ ይሆን? እንደዚህ ሰውን ፈርተው እያጭበረበሩ እውነተኛውን አሟሟትህን እንኳን እንዳይመሰክሩልህ የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። ከገዳይ ጋር ሲተባበሩ ይሰማል። አይ ማጭበርበር፣ አይሆዳምነት፣ አይ ከእውነት መሸሽ፣ አይ ከእውነት መራቅ። እውነትን መስክሮ የእውነት ተናግሮ ግን በጎ ሕሊናን ይዞ በሰላም ማንገላፋት እንዴት ደስ ይላል! አያሙስ ደግሞ ሁሉም ፈሪ የድንቢጥ መስካሪዋ ድንቢጥ ሆነ ነገሩ። ያሳዝናል። የምንሰማው ነገር ሁሉ እጅግ ያሳዝናል ወገኖች። ነገር ግን እናንተ እንደ ሰማዕታት ብትጸኑ፣ ጸንታችሁ ብትገኙ የክብር አክሊልን ትቀዳጃላችሁ። አምላካችን ኢየሱስ ክርስቶስ ባዘጋጀው የብርሃን ማኅደር ትገባላችሁ። ዘላለማዊ ርስታችሁን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከጻድቃን ጋር አንድ ትሆናላችሁ። የምታፈሱት እንባችሁ የታበሰ ይሆናል። የብርሃን ልብስ ትጎናጸፋላችሁ።
ዛሬ የተራባችሁ ትጠግባላችሁ። ዛሬ ያለቀሳችሁ ትደሰታላችሁ። ዛሬ በሃይማኖት የተሰደዳችሁ ትከብራላችሁ። አገር ይኖራችኋል፣ ሰፊ አገር ይኖራችኋል። የጻድቃን ከተማ እውነተኛ ዳኛ፣ እውነተኛ መሪ ታገኛላችሁ። መንግስቱ የማታልፍ የማትሻር ዘላለማዊ ጽኑ መንግስት ያለው ሁሉን የሚችል ኤልሻዳይ በእውነተኛ ፍርዱ ይጠብቃችኋል። ራባችሁ ጥማችሁ ይወገዳል። ሐዘናችሁ ወደ ደስታ ይቀየራል። ከሐዘን ከልቅሶ ወደ ደስታ ያሸጋግራችኋል። መከራውን በደስታ በሃይማኖት ተቀብላችሁታልና እሱን መስላችሁታልና መስቀሉን ተሸክማችኋልና በመከራ ስላለፋችሁ ከበጉ ጋራ በደብረ ጽዮን ብርሃን ለብሳችሁ ተጎናጽፋችሁ በዘላለም ማኅደሩ ከመላእክት ጋራ በደስታ ከሐዋርያት ከነቢያት ጋራ ትኖራላችሁ። አሟሟታችሁ የክብር ሞት ነው። ለገዳዮች ደግሞ የጸና ፍርድ ይጠብቃቸዋል። ወዮ ለየዋሃን ሕፃናትን ለሚገድሉ፣ እናቶችን ለሚያንገላቱ፣ እናቶችን ለሚገድሉ በሕፃናት ላይ እንቅፋት የሚሆኑ ወዮ ማሰናከያ ለሚያመጡ ወንጌላዊ ማቴዎስ በምዕራፍ 18 ቁጥር 3 ላይ እንዲህ ላሉ ማሰናከያዎች ወዮ ለዓለም ማሰናከያ ለሚያመጡ ማሰናከያ ይመጣባቸዋል። የወፍጮ ድንጋይ በአንገታቸው አጥልቀው ወደ ጥልቁ ቢሰጥሙ ይሻላቸዋል ይላል። ከፍርዱ ጽናት የተነሳ ዛሬ ሰውን ስትገሉ በእናንተ ሕሊና ውስጥ ደስታ ፈጽሞ የለም፣ ይጠፋል። ሕይወታችሁ የመቅበዝበዝ ወፍ በበረረ ቁጥር ነፍሳችሁ ስትበር በተኛችሁበት ሁሉ ሲኦል ስትወርዱ አጋንንት ሲጫወቱባት በነፍሳችሁ ታያላችሁ። ቁማችሁም ድንጋጤ፣ ተኝታችሁም ድንጋጤ፣ ሰው ባያችሁ ቁጥር እየበረገጋችሁ ነፍሰ ገዳዮች አንድም እረፍት የላችሁም። በስጋችሁም በነፍሳችሁም ጨለማ ናችሁ ሁልጊዜ። ያው እርስ በርስ ወንድምህን ገለህ እህትህን ገለህ ምንም የማያውቁትን ሕፃናትን ገለህ ምኑን ደስታ ታገኘዋለህ? ምን ሰላም ታገኛለህ? ምን እረፍት ታገኛለህ? ይህን እንደ ጌጥ አድርገኸው እንደ ቁም ነገር አድርገኸው በወንድምህ ላይ ገንዘቡን ቀምተህ ወስደህ ለሚጠፋ ሕይወት የምታስለቅስ የምታሳዝን ገንዘቡንም አስከፍለህ መልሰህ የምትገድለው ሆይ አይ ፍርዱ በአንተ ላይ ምን ይጸና? የሁሉ አለመማርህ ድንቁርና ነው።
የተነሳ የሚመሩህም ደንቆሮች ስለሆኑ እውርን እውር ቢመራው ተያይዞ ገደል ነውና ግደለው በለው እያሉ የሚመሩ እነሱም ወደ ገደል ይወድቃሉ፣ አንተም ይዘው ይወድቃሉ። ተያይዞ ጨለማ ተያይዞ እውር ለእውር ወደ ጨለማ ወደ ዲያብሎስ ያ ውዳቂው ወደ ወደቀበት ለመውደቅ ነው ሁሉ። ከክርስቶስ መስቀል ጋር ግን መከራ የምትቀበል ወደ ላይ ያነሳሃል፣ ወደ ጥልቋይትልህም ወደ መንግሥተ ሰማያት ወደ ኢየሩሳሌም ሰማያዊት ይወስድሃል። በደብረ ጽዮን በበጉ ፊት በክብር በዘላለም ደስታ ያኖርሃል። ጽና፣ በሃይማኖት በኢትዮጵያዊነት ጽና። ሃይማኖት እስላም ክርስቲያን አትልም። እውነተኛ ሕሊና ካለህ እግዚአብሔር በሁሉም ዘንድ አለ። ሰማዕትነት በሁሉም ዘንድ ስለ እውነት ብትቀበላት ነፃ ታወጣሃለች። ባትጠመቅም ክርስቲያን ባትሆንም በደምህ ንጹሕ ትሆናለህ። ሰማዕት ከሆንክ ደምህ ራሱ የክርስቶስን ሕይወት ታገኝበታለህ። የእግዚአብሔርን ስም ጠርተህ ሙትለት። በእሱ ስም ሙት፣ ዝም ብለህ አትሙት። በሰው ስም እንዳትሞት። ወገኔ ኢትዮጵያዊ የሆንክ ሁሉ በርታ፣ ጽና። በበረሃም በዱር በጨካ በዋሻም ያለው ሁሉ በሃይማኖት ጽና። ዘመነ ሰማዕታት ነው ዘመኑ። የዚህኛው ዓለም ኃላፊ ነው። ዛሬ የራበህ የተጠማህ ያለ ሃይማኖት እንዳትሞት መስቀሉን ተሸከም። በሃይማኖት ጽና፣ በሃይማኖት ተጋደል። ራስህንም ጠብቅ። ብትችል ዳር ድንበሯን አገርህንም አስከብር። ታሪክህንም ጠብቅ። እናቶችን ሕፃናትን ጠብቃቸው፣ አታሳዝናቸው። ነገ ሌላ ዘመን ነው፣ ሌላ ሕይወት ይመጣል። ያሳደዱ ይሰደዳሉ፣ ያስጨነቁ ይጨነቃሉ፣ ያስፈሩ ይፈራሉ፣ ያስደነገጡ ይደነግጣሉ። በመከራ የጣሉህ በመከራ ላይ ይወድቃሉ። የስደትን አስከፊነት ይቀምሳሉ። በሰማይም በምድርም ይሰደዳሉ። አንተ ግን የዚህ ዓለም ብቻ ነው ስደትህ፣ ትንሿን ዘመን። እነሱ ግን ስደታቸው ለዘላለም ዘላለም ነው። መንግሥቱ የማይሻር ህልፈት ውላኔ የሌለበት የእግዚአብሔር መንግሥት ናት። አታላዮች የሌሉበት፣ አሾሻኪ ምክር ቤት የሌለበት፣ ለሰው የሚታዘዝ ምክር ቤት የሌለበት፣ መኮንነትን ፈራጁ እሱ፣ እውነት እሱ፣ እውነተኛ ፍትህን የሚሰጥ እሱ ስለሆነ በዚያ ደስ ይልሃል። እንባህ ይታበሳል፣ መከራ ያልፋል። ለዚያ ትጋ፣ ለዚያ በርታ ወገኔ። ይህንን ነው ልልህ የምችል በአጭር ቃል። አይዞህ በርታ ኢትዮጵያ የሆንክ ሁሉ በመከራ ጽና። የስደቱ የመከራው ዘመን ያልፋል። ቀኑን እኛ አናውቀውም፣ እሱ ግን ያውቀዋል። መቼ እንደሚለወጥ እሱ ያውቃል፣ እኛ ግን አናውቅም። ይህ የእሱ ጥበብ ነው። እንደናንተ የሚገደሉት የቀደሙት ሰማዕታት አንዲት ነፍስ ተነስታ ምንም ብላ አለቀሰች ይላል መጽሐፍ ቅዱሳችን በራእይ ላይ። በራእየ ዮሐንስ እንደሚነበብ
ጌታችን ሆይ እስከ መቼ ድረስ ነው ደማችን የማትቀበል የማትበቀልልን? እስከ መቼ ድረስ ነው ዝም የምትለን? ጠላቶቻችን እስከ መቼ ድረስ ነው እንደዚህ የሚፎክሩብን የሚደነፉብን? እውነተኛውን ፍትህ ፍርድ የምትሰጠን መቼ ነው እያለች ትጮህ ነበር። እንደናንተ የሚገደሉ ብዙ አሉና ትንሽ ጊዜ ታገሱ ይላል። ሰማዕታትን በብዛት እንደሚወዳቸው እግዚአብሔር በዚህ ቃል ያስታውቃል። ብዙ ሰማዕታት እንደሚፈልግ እግዚአብሔር በዚህ ይናገራል። በጽናታቸው፣ በፍቅራቸው፣ በአምልኮትነታቸው ፍጹም እሱን ስለመሰሉ እሱን መስለው የመስቀሉን በረከት የመስቀሉን ጽዋ ስለተቀበሉ ሰማዕታትን ስለሚወዳቸው ብዙ ሕፃናት እንዲገደሉ፣ ብዙ እናቶች እንዲሞቱ፣ ብዙ ወንድሞች እንዲሞቱ እግዚአብሔር ፈቀደ። ቃሉ ነው ይሄን የሚልህ። ገና ብዙ አሉ ይቀሩኛል። የእነሱ ሞት ሲበቃ ጽዋው ሲሞላ ነው የምፈርደው ይላል ጌታ። ይቀጥላል ሞቱ ማለት ነው። ስለዚህ እነንን አውቃችሁ አምናችሁ ነው መሞት። አሟሟታችሁ ግን በቅጡ እንዲሆን ራሳችሁን እየተከላከላችሁ ሙቱ። ቢያንስ እንኳን እውነቱን ልንገርህ፣ አንድ ጠመንጃ ባዶውን እንኳን ይዘህ ብትታይ ጠላትህ ይፈርሃል፣ ይገለኛል ብሎ። አንተ ግን ጥይት የለህም፣ መግደል አትችልም። አንተም ትፈራለህ። ጥይት ስለሌለ መጥቶ ይገለኛል ብለህ ትፈራለህ። እሱም ጥይት መኖርህን ስለማያውቅ ይፈራል። ጠመንጃው ባዶውን ነው። ምሳሌው ስላለ ግን አንተም እሱም ሁለታችሁ ፈሪ ሆናችሁ እሱ እንደ ዳኛ ሆኖ ይከላከላል፣ ይጠብቅሃል ማለት ነው። ገብቶሃል ወገኔ አባባሌ? በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የምልህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። ሰው ሁን። ከጀግኖች ተማር። በጎረቤትህ ካሉት ሁሉ ተማር። በዓለም ዙሪያ ያለ ወታደር ምን እንደሚያደርግ፣ ሕግ ሲጣስ፣ ሕግ ሲሻር፣ ሕዝብ ሲበደል መከላከያ ወታደሩ ለሕዝብ ይቆማል፣ ለሀገሩ ይቆማል፣ ከሕዝብ ጋር ይሰለፋል። መንግስቱ እንዲለወጥ ሌላ አመራር፣ ሌላ አስተዳደር እንዲለወጥ ያደርጋል። ከዓለም ተማር። ያንተ ግን መከላከያም የለህ፣ ፖሊስም የለህ። ሚሊሻ የሚባል ደንቆሮ አለ። ያገኘ ዝም ብሎ በገንዘብ የሚገዛው ራሱን ዝም ብሎ የሚያጠፋ ታሪክ የሌለው ከገዛ ወገኑ ጋር የሚጣላ የሚጋጭ እንዲህ ያለ ደንቆሮ ሰዓትና ደንቆሮ ዘመን ያደረሰን እጅግ ያሳዝነናል።
በእንዲህ ያለ ሰዓት እስቲ ለመሞት ከወገኑ ወጥቶ የገዛ ወገኑን ለመዋጋት እንዴት ይተጋል? እንዴት ተነስቶ ጦር ሜዳ ገብቶ ወገኑ ጋር መሪ የሆነ ወገኑን እየመራ ለማሳዝ ይሁዳን መምሰል ከየት የመጣ ጠባይ ነው? የኢትዮጵያውያን ጠባይ አልነበረም ይሄ። እንደ ይሁዳ እየመሩ ጠላት እየመሩ ሰውን ማስገደል ይሄ የዘላለም መጥፎ ታሪክ ነው። ይሁዳን መሰልከው ምንሻ አድማ በትን ይሁዳን መሰልከው በወገንህ ላይ የምትነሳ አማራን አማራ እንዴት ይገድለዋል? የሃይማኖቱን ወንድሙን እንዴት በሃይማኖት የክርስቶስን ልጅ የሆነውን እንዴት የክርስቶስ ልጅ ይገላል? አይ ድንቁርና! ምን ያህል ልትደነቁር ነው? ይህን ያክል እንደዚህ ሰይጣን የሰለጠነብህ? አረ ልቦና ይስጥ ስማ። ብትሰማ ይቺ ሰዓት ለአንተ ትጠቅምሃለች። ንስሐ ግባ። ከገባህበት ወጥመድ መስከርቱን እየበጣጠስክ ውጣ። ወደ ዘመዶች ተቀላቀል። ከሞት ማሰሪያ ተፈታ። አይጠቅምህም ንሻ። ወደ ቤትህ ግባ፣ ወደ ቤትህ ተመለስ። ይሁዳን መስለህ እየመራህ እየወሰድህ ዘመዶችህን አታስገድል፣ አታስመታ። ይሄ ሕሊናው መልሶ እንደገና ስላስጨነቀው እውነትን ተምሮት ስለነበረ ከ11 ሐዋርያት ጋር እውነት ስላስጨነቀችው በገዛ ገመዱ ዛፍ ላይ ተንጠልጥሎ ገመዲቱም ተበጥሳ ወድቃ አንጀት ጉበቱ ፈራርሶ የሞቱ አሟሟቱ ክፋቱ ታሪኩ የከፋ ሕይወቱ በከንቱ የጠፋ ገንዘቡም ለሱ ያልሆነ ገንዘቡም መልሶ የበተነ ከጥቅም ላይ ያልዋለለት ይሁዳን አትምሰለው ወገኖች። ታው ይቅርብህ። ይሁዳን አትምሰሉት። ከወገንህ ጋር ተባብረህ አንድ ሁን። ይቅር ተባባል። ሰላምህን ግዛ። የእርስ በርስ ሞት ይቅርብህ። የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። መስማትን የሚሰማ ሁሉ ጆሮ ይስማ። ዘቦ እዝን ሰሚዐ ይስማ። የሚሰማ ጆሮ ያለው ይስማ። ኢትዮጵያን ይባርክ፣ መከራዋን ያርቅላት። አባ ሉቃስ ነኝ በካሊፎርኒያ።